የሜላትን ተንኮል እንግዲህ ሁላችንም እየጨመረ መሄዱን ተመልክተናል ማለት ነው። እድልና ቢንያም እንግዲህ ቁጭ ብለው እያወሩ ነበር ማለት ነው። ቤተሰቦቻችንን ወላጆቻችንን እንፈልግ በማለት የተነሳ እሷም ተስፋ ትቁረጥ አንቺም ተስፋ ትቁረጭ እየተባባሉ እየተመካከሩ እያለ ሜላት እንግዲህ ተደብቃ ስትሰማቸው ነበር እየተንሿከከች ማለት ነው። እንዲሁም የሜላት እናት እንግዲህ ይሄን ቤት የኛን ቤት ያሳየሻት አንቺ ነሽ ለሮማን ስትላት ጠይቃት ነበር። አዎ እናቴ እኔ ነኝ ያሳየኋት፣ ምን ችግር አለው እህትሽ አይደለች ስትላት ነበር ማለት ነው። እንዴ እህቴ የሆነች እንዲሁ እሷ ታዲያ እሷ ምንም ከይር የላትም፣ አንቺ ለሸርሽ ብቻሽን እንዳትሆን የሆነች ነው እሷን እንደዚህ ቤቱን ያሳየሻት ስትላት ነበር ማለት ነው። እንዴ ማሚ እህትሽ አይደለች ምን ችግር አለው ብነግራት እያለች ስትቆጣት ነበር ማለት ነው። ሜሮንም እንግዲህ እባክሽ እህቴ ይቅር በይኝ ስትላት ነበር ማለት ነው። እኔ ችግር የለውም ይቅር ብዬሻለሁ እያለች ስትላት ነበረ። እድልና አቤል እንግዲህ አብረው ሄደው ነበረ። ያው ይሳካላቸውም አይመስለኝም፣ ሊያገኙ አልቻሉም። የቤቶቻቸውን እንግዲህ ምንም ማድረግ አልችልም ተስፋ ቆርጬ እቀመጣለሁ እያለ ሲል ነበር ማለት ነው። እሷም እንግዲህ እድል ተስፋ አትቁረጥ አቤልዬ ችግር የለውም ታገኛቸዋለህ እያለች ስትለው ነበር ማለት ነው። አይገርምም እድልዬ የጣለችኝን እናቴን አሁን በምፈልጌ አይገርምሽም ሲላት ነበር። ምንም የሚገርም ነገር የለም ብቻ ሀሳባችን እንዲሳካልን ነው ማድረግ ያለብን እያለች ስትለው ነበር ማለት ነው። እድል እንግዲህ ሜላት እኛ ስናወራ ተደብቃ ሰምታናለች። ያን ምስጢር እንግዲህ ለማሚ ትነግራታለች። ምን ይሻለናል ስትለው ነበር ማለት ነው። እንግዲህ እሱም ተጨናንቆ ለሜላት ስደውልላት ነበር። ሜላት ግን በጭራሽ ያን ስልክ ልታነሳ አልቻለችም ማለት ነው። ምክንያቱም ለዛ ብሎ እንደሚደውልላት ታውቃለች ማለት ነው። እናቷን እንግዲህ ቁጭ አድርጋ እድል የምትሰራው ስራ ልጁን ይዛ እየሄደች በየቤቱ እየቆረቆረች ወላጆቹን እንዲፈልግ እያደረገችው ነበረ። ምን ታያለሽ ማሚ እያለኝ ሚስጥሩን ስነግርባት ነበር ማለት ነው። የኔ እድል ይሄን አታደርገውም ብላ በጣም ደንግጣ ነበረ። እየደነገጠች እያለ ግን እሱም እየደወለ በጭራሽ ስልኩን ልታነሳው አልቻለችም ማለት ነው። ሮማን እንግዲህ እድልን እንዴት እንደዚህ አይነት ስራ ትሰሪያለሽ? ምን አይነት ባለጌ ነሽ እያለች ስትላት ነበር ማለት ነው። እንዴ እንዳንቺ እኔ ልጅን ወልጄ እጥላለሁ እንዴ? የማሳደግ ግዴታ ያለብሽ አንቺ እኮ ነሽ እያለች ስትላት ነበረ። እሷም ግን ሸግሮኝ ነው እንደዛ ያደረኩት ሸግሮኝ ነው እንጂ ወድጄ አይደለም እያለች ስትላት ነበር። ውድ ቤተሰቦች ሮማን እንግዲህ የአቤል ልጅ ቅርታ የዳኒ እናት መሆኗን እሷ ምስጢሩን አውቃለች ማለት ነው። ውድል እሱ ግን በጭራሽ አልቻለም ማለት ነው። ውድ ቤተሰቦች ዛሬ እንግዲህ ክፍል 8ን ይዤላችሁ መጥቻለሁ። ቤተሰብ የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።